በዚህ ሀገር ውስጥ ክርስትናንም ሆነ እስልምና ሃይማኖትን መከተል የተከለከለ ነው። ወደ ሰሜን ኮሪያ እንኳን በደህና መጣችሁ። በዚህ ሀገር ውስጥ ዋይፋይ የሚባል ነገር የለም። ዓለም አቀፍ የስልክ ጥሪ የሚባልም ነገር የለም። የሃይማኖት ነጻነት የሚባልም ነገር የለም። ቲክቶክ፣ ፌስቡክ ምናምን የሚባል ሶሻል ሚዲያም የለም። በሰሜን ኮሪያ ውስጥ ደግሞ አንድን ሕግ መተላለፍ ሕይወትህን ሊያሳጣ ይችላል። ሰሜን ኮሪያ በምሽት ይህን ይመስላል። እንዲህ የጨለመበት ምክንያት ደግሞ የሀገሪቱ መብራት ኃይል በመንግሥት ኮንትሮል ስለሚደረግና ኤሌክትሪክ ስቲም 24 ሰዓት ማግኘት የሚችሉት ኤሊቶች ብቻ ስለሆኑ ነው። ከሀገሪቱ ዜጋ ውጭ ማንኛውንም ሰው ኮንታክት ለማድረግ ወይንም ቴክስት ለማድረግ ከሞከርክ ትገደላለህ። መጽሐፍ ቅዱስ ወይም ቁርአን ይዘህ ከተገኘ ደግሞ ዕድሜ ልክ ይፈረድብሃል። በመሠረቱ ኪም ጆንግ አማልክት ነው። ሌላ ማምለክ ደግሞ በሕግ የተከለከለ ነው። ኔትፍሊክስንና አንዳንድ ኢንተርናሽናል የሆኑ ቻናሎችን በማየት ፋንታ የመንግሥታቸውን ፕሮፓጋንዳ ብቻ በማየት ጊዜያቸውን ያሳልፋሉ ማለት ነው። የሀገሪቱን ሕግጋት ተላልፈው የታሰሩ ሰዎች ደግሞ እስኪሞቱ ድረስ በእስር ቤቱ ውስጥ የጉልበት ሥራ እየሠሩ ይኖራሉ ማለት ነው። ረብሻ ካስነሳ ደግሞ 3 ትውልድ እርምጃ ይወሰድባቸዋል ማለት ነው። በሰሜን ኮሪያ ውስጥ ሕይወት በጣም ከባድ እንደሆነና ዜጎችን ሰርተው ለመመገብ እንደሚቸገሩ ይታወቃል። አብዛኞቹ የሰሜን ኮሪያ ዜጎችም የውጭው ዓለም ምን እንደሚመስል ዕውቀቱ የላቸውም። ነገር ግን ዜጎቿ ይህን ሁሉ መከራ ያሳለፉ ኪም ጆንግ የቅንጦት ሕይወት እንደሚመራ ይነገራል። ይህ ፊልም ሳይሆን የምድራችን አስቸጋሪውና አደገኛው የሚባለው ቦታ ነው። ሀገሪቱን ለቆ መውጣት አይቻልም። ለሴቶች 18 ዓይነት የፀጉር ስታይል የሚፈቀድ ሲሆን ለወንዶች ደግሞ 10 ዓይነት የፀጉር ስታይል ብቻ ይፈቀዳል። ቤትህ በእሳት ቢቀጣጠል ምንም ከማድረግህ በፊት መጀመሪያ የፕሬዝዳንቱን ቤት ደህንነት መጠበቅ ግድ ይሆንብሃል። መኖሪያ ቦታህንና አለባበስህን መንግሥት ይወስንልሃል። ጂንስ ሱሪ መልበስ የተከለከለ ነው። የፕሬዝዳንት ምርጫ በ5 ዓመት አንድ ጊዜ የሚደረግ ሲሆን ሁልጊዜም አንድ እጩ ብቻ ይኖራል። የሰሜን ኮሪያ የጊዜ አቆጣጠር ከቀድሞ ፕሬዝዳንታቸው ከኪም ኢል ሰንግ ውልደት የሚጀምር ሲሆን በአሁኑ ሰዓትም 114 ዓመት ላይ ይገኛል። ቻናሉን ፎሎው በማድረግ በዓለማችን ላይ የሚገኙ አስገራሚ ነገራቶችን አብረን ኤክስፕሎር እናድርግ።